ሰላም ሰላም ውድ ቻናላችን ቤተሰቦች እንዴት ናችሁ? እንግዲህ ሰሞኑን ሪሚዲያልን በተመለከተ አዳዲስ መረጃ ይኖራል ብዬ በጽፌላችሁ ነበረ። በተጨማሪም ደግሞ እናንተም ቮት እንዳደረጋችሁት ሪሚዲያልን በተመለከተ የጥሪ መቼ ነው የሚል ቪዲዮ እንድሰራላችሁ ነግራችሁኛል፣ በቮት ላይ ማለት ነው፣ በቴሌግራም ቻናል ላይም በዩቲዩብ ኮሚኒቲ ላይ። ስለዚህ ከዚህ በኋላ የሪሚዲያል ጥሪ ከዛሬ ጀምሮ መጠራት ጀምሯል ማለት ነው። ይሄ ምንድነው? ዛሬ ሰላሌ ዩኒቨርሲቲ መጥራት ጀምሯል ማለት ነው። በ2018 የሪሚዲያል ወይም የማካካሻ ትምህርት በሰላሌ ዩኒቨርሲቲ ለመማር ፕሌስመንት ይወጣላችሁ ተማሪዎች እንግዲህ ከዛሬ ከህዳር 2 እና 3 ጀምሮ የዩኒቨርሲቲ ጥሪ ማድረግ ጀምሯል ማለት ነው። በምትሄዱበት ሰዓት ከ8ኛ ክፍል እስከ 12ኛ ክፍል ያለውን የትምህርት ዶክመንታችሁን ኦሪጂናል እና ኮፒ፣ በተጨማሪም ደግሞ አንሶላ፣ ብርድ ልብስና የተለያዩ ማቴሪያሎችን ይዛችሁ እንድትሄዱ አሳውቋል ማለት ነው። ማንኛውም ተማሪ ከቀን በፊት ወይም ደግሞ በኋላ የሚገባ ተማሪ እንደማያስተናግዱ አሳውቋል። ስለዚህ እንደዚህ አይነት ፈጣን መረጃዎችን በተለቀቀበት ሰዓት እንደዚህ እንዲደርሳችሁ ቴሌግራም ቻናሉን ሰብስክራይብ እንድታደርጉ፣ በተጨማሪም ደግሞ ዩቲዩብ ቻናላችንን ሰብስክራይብ እንድታደርጉ። እንግዲህ ብዙዎቻችሁ ቪዲዮን ብቻ እያያችሁ ነው የምታልፉትና ባለፈው እንደነገርኳችሁ አዳዲስ መረጃዎች የሚገኙበት ቻናል ስለሆነ እንደዚህ አይነት እድላችሁ ዌስት አታርጉ እና ብዙዎቻችሁ እንግዲህ እድል ሉዝ እንዳያደርጉ እኔ ነግሬያችኋለሁ። ሰብስክራይብ እንድታደርጉ አሁንም በተለቀቀበት በሰዓቶች ውስጥ ነው የለቀኩላችሁ ማለት ነው። ስለዚህ ከዚህ በኋላም የሪሚዲያል ጥሪ ተጀምሯል ማለት ነው። ሌሎቹም በቅርቡ እንደምትገቡ ፍንጭ እየተሰጠ ስለሆነ እናንተም ሪሚዲያል ትምህርትን ለሚማሩ ተማሪዎች ከዚህ በኋላ ማለት ነው ሰላሌ የተመደቡ ዩኒቨርሲቲ ሼር እንድታደርጉላቸው ማለት ነው። ከዚህ በኋላ አዳዲስ ማስታወቂያዎችን የምንለቅበት ስለሆነ ቻናሉ ሰብስክራይብ እንድታደርጉ፣ ቪዲዮን ደግሞ ላይክ በማድረግ ላይክ እንድታደርጉ ቪዲዮንም፣ በተጨማሪ ደግሞ ቴሌግራም ቻናላችንን ጆይን አድርጉ። ለዛሬው ይህን ይመስል ነበረ። በቀጣይ አዲስ መረጃዎች እስከምንመጣ ድረስ ቻናሉ ሰብስክራይብ አድርጉ። ባይ